የት ነው ያለው? ሰውየውን ዛሬ በቪዲዮ ኮል አውርቼው ነው። ተሳብሎ ነገር ጨርሰሻል? ለሱ እኮ ነው እያወራን ነው። መጀመሪያ ሰውየው እቃውን ማረጋገጥ አለበት። ብሎሽብኝ እናት ልጄ ዛሬ ትልቅ ስህተት ሰራ። ሁሌ እነግርሃለሁ እያልኩኝ ዛሬ ግን ከነዚህ ካርታዎች ውስጥ አንዱ ጎደለብኝ። ለዚህ ነው እንደዚህ የምትሆኚው? ልጄ እኔ የማወርስህ ሀብት ንብረት የለም። አንተ ማለት የዚች ሀገር ሰላም ነህ። ይሄንን ገጣጥመህ ፈልገህ አፈላልገህ መክፈል ያለብህን ዋጋ ሁሉ ከፍለህ ልጄ መድኃኒቱን ያገኘህ እንደሆነ በአራቱም አቅጣጫ ማለትም በሰሜን፣ በምዕራብ፣ በደቡብ፣ በምስራቅ ሰላም ይሆናል ማለት ነው። ማንም ወንበዴ አይሆንም፣ ገዳይም ሟችም አይኖርም ማለት ነው። ባህል ልጄ አደራ ልጄ፣ ፈጣሪ ይከተልህ። አሁን ልክ ነው እንዴ? እኛ ጋር ያለው ዕቃ እኮ ከምንም በላይ ትልቅና ዋና ነገር ነው። የነገውን የኢትዮጵያ ትውልድ የሚያስቀጥል ከዘረኝነት፣ ከሃይማኖት፣ በጉልበት ከሚያስቡ ይልቅ በጭንቅላት እንዲሁም በአእምሮ ብስለት የሚያስቡ ሰዎች እንዲበዙ የሚያደርግ ነው አይደል? እንዴት ይሄን ነገር ልቀላል ላይ ይችላል? እኔ በዚህ ነገር ፍጹም አልስማማም። ያው ማለቴ እንዴት ብር ሳይገባል ልንሰጥ እንችላለን በሚለው በይልፈንበት አይደለ? ነው ስለ ቢዝነስ ነው። ሰውየው ደግሞ በጣም ትልቅ የቢዝነስ ሰው ነው። ተራ ስለ ወርቅና ስለ አልሙኒየም አይደለም የሚያወራው፣ ለትልቅ ንብረት ነው አይደለ? ስለዚህ ተማምነን ነው መስራት ያለብን። እንግዲህ ወጣችን ይቀየራል ጉዳይ ንግሪኝ ነገር ነው። ከዚህ በፊት ብዙ ቢዝነሶችን አብረን ሰርተናል እያልኳችሁ ነው። እየተግባባን እንጂ ወገን። ወዴት ነው ሰላየ ብትሽ እንደገና ነገር ማየት ያለብን አይመስልም። ስራው መተማመን ይፈልጋል። ብንተማመን ጥሩ ነው። አልሰጥም። ቆይ ልጅ ቆይ ቢገባችሁ ይሄ ነገር የሚያጣላችሁ ነገር ሳይሆን አንድ የሚያደርጋችሁ ነገር ነበር። እኔ አሁን ቀምሼው ይሄንን ለእናንተ አስተላልፋለሁ፣ እናንተ ደግሞ ለታናናሾቻችሁ ታስተላልፋላችሁ ማለት ነው።